ላና አደጋው ህይወታቸው ላለፈው የሥራ ባልደረቦቻቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ከአዲስ አበባ ወደ ናይሮቢ ሲበር የነበረው ንብረትነቱ የኢትዮጵያ አየር መንገድ የሆነው ቦይንግ 737 ማክስ 8 አውሮፕላን ቢሾፍቱ አካባቢ መከስከሱ ይታወሳል። በአደጋው 149 መንገደኞችና 8 የበረራ ሰራተኞችን አሳፍሮ በበረራ ከጀመረ ከ6 ደቂቃ በኋላ በመከስከሱ በውስጡ የነበሩ 157 ሰዎች ህይወት አልፈዋል። የኢትዮጵያ አየር መንገድ ሰራተኞችም በአደጋው ህይወታቸውን ላጡ የሥራ ባልደረቦቻቸው የተሰማቸውን ሐዘን ገልጸዋል። አስተያየታቸውን ተከታትለን እንመለስ። አደጋው ከደረሰ በኋላ እጅግ በጣም ነው ያዘነው። እንደምትገምቱት አብዛኛዎቹ በጣም በቅርበት የምናውቃቸው ሰዎች ጓደኞቻችን በየቀኑ እዚሁ አብረን የምንውል ሰዎች ናቸው። ያጣናቸው ባልደረቦቻችን በጣም በብዙ ሰው ዘንድ እጅግ የሚወደዱ ሁሉም ማለት ይቻላል በአጠቃላይ እጅግ የሚወደዱ ሰዎች ነበሩ። እጅግ በጣም አዝኛለሁ። እኔ በተለይ ካፕቴን ያሬድ ጓደኛዬ ነው። እዚህ ግቢ ውስጥ የኳስ መጫወቻ ሜዳ አለ። ሁሉ ጊዜ ማክሰኞና ሐሙስ አብረን ኳስ እንጫወታለን። ምናልባት ይህ አደጋ ባይደርስ ኖሮ ዛሬ ኳስ ሜዳ ላይ ነበር የምንገኘው። ለመላው ቤተሰቦቻቸው ለመንገደኞችን ቤተሰቦች ሁሉ ፈጣሪ መጽናናት እንዲሰጣቸው እንመኛለን። ያው እኛን የተለየ የሚያደርገው ነገር ምንድነው? ያሬድ እንግዲህ አብረን ነው ከፓይለት ትሬኒንግ ትምህርት ቤት ጀምሮ እንግዲህ እስካሁን ድረስ ያለ ነው እና በጣም እንቀራረብ ጓደኛችን ነው እና ምን ማለት እንደምችልም አላውቅም። በጣም ልባችን የሰበረ ነገር ነው። ቃላትም ያጥረኛል ለመናገር ይሄን ጉዳይ። የተፈጠረው ነገር ማለት ለሁላችንም ዱብዳ ነው አይደለም፣ እንደ ክሩ ለመላው የኢትዮጵያ ሕዝብ ለዓለም ሕዝብ ሁሉ በጣም አስደንጋጭ ክስተት ነው። በጣም አስነናል። የተቀሩት ክሮችም ጓደኞቻችን ናቸው፣ ባቾቻችን ባይሆኑ እና በጣም ያሳዝናል። እንግዲህ እግዚአብሔር ለእያንዳንዱ ሰው መጽናናትን እመኛለሁ። እውነት ለመናገር በጣም ከባድ ነበረ። አደጋው ከመፈጠሩ ከግምት ከአንድ ሰዓት በፊት አብረን ነበር። ከካፕቴኑ ጋርም ከፈርስት ኦፊሰሩም ጋርም ጓደኛዬ ነው። የወረቀት ስራው መስራት ላይ ነበር የምንገኘው። እስካሁንም ያለው ነገር ፊቴ ላይ ነው ያለው። በቃ የማየው ነገር ለመናገር ከባድ ነውና በአደጋው ለተጠቁ ቤተሰቦች በሙሉ መጽናናት እመኛለሁ። የሥራ ባልደረቦቼ ካፕቴን ያሬድ የመላው ቤተሰቦቹ መጽናናትን እመኛለሁ። ፈርስት ኦፊሰር አመር ኑር ጓደኛዬ ነው። አብረን የተማሩ ድሬዳዋ በጣም ጥሩ ልጅ ነው። ገና ባጭሩ ነው ህልሙ የተቀጨውና ለቤተሰቦቹ መጽናናትን እመኛለሁ። ዘገባውን ያደረሰ ማይ ስልጣን ሽግግር የክልሉን ህዝብ ተጠቃሚነት ለማረጋገጥ የተወሰደ መልካም ውሳኔ ነው ሲሉ የባህር ዳር ከተማ ነዋሪዎች አስታወቁ። አዲሱ ሹመትን የተቀበሉት ዶክተር አምባቸው መኮንን በትምህርትና በፖለቲካ ዝግጅታቸው የተሻለ እውቀት ስላላቸው ውስብስብ ችግሮችን እንደሚፈቱ ነዋሪዎች ተስፋ አድርገዋል። አቢባ አለሜ ታቶ ገዱ በተሻለ ምክንያት ይሰሩታን ብዬ አስባለሁ። ዶክተር አምባቸው ምክንያቱም ከፌደራልም ሆነ ከሌሎች ሀገር ክልሎች ጋር በመሆን ችግሩ እንዴት እንደሚፈታ የተሻለ ውይይት ያደርጋሉ ብዬ አስባለሁ ማለት ነው። ስልጣናቸውን አብዛኞች እንዲህ በሰላም አይለቁም ነበር፣ በብጥብጥ በዛም ነው የሚለቁ ነበር። አሁን ግን የተሻለ የዲሞክራሲ ስርዓት የተሻለ እያደገ የመጣበትን ሁኔታ ላሳየን ይችላል ማለት ነው። በዋናነት አቶ ገዱ ለዶክተር አምባቸው ስልጣናቸውን እንግዲህ በተሻለ ከኔ በተሻለ ወጣት አመራር ይምራ ብሎ ማስረከባቸው ይሄ ያገራችንም ሆነ ለክልላችን ትልቅ የሆነ ዲሞክራሲን ግንባታ እያሳየ መሆኑን ይጠቁማል ማለት ነው። ዶክተር አምባቸው ማለት በፌደራል ደረጃ በተለያየ ቦታ ሲሰሩ የነበሩ ናቸው። ስለዚህ የኛ አማራ ክልልና የሌላው ክልል ያለበትን ደረጃ ምጣኔ ሀብቱንም ፖለቲካዊ እንቅስቃሴውንም ሁሉንም ያውቁታል ብዬ ይረዱታል ብዬ እገምታለሁ። ስለዚህ ያንን አመጣጥነው ከዛ ፌደራል ላይ ሲሰሩት የነበረውን ከተለያየ መረጃም ለቅመው የክልሉን ጉድለቱን ግድፈቱን ለማረም ይሰራሉ የሚል ግምት አለኝ። እኔ ከዶክተር አምባቸው ይሄ ነገር በተለይ በእኛ ክልል ስደተኛ ይበዛል፣ ተፈናቃይ ይበዛል፣ ብዙ ነገሮች አሉ። አሁን እንደ ክልልም ስታዩ ሁለተኛ የጸጥታ ጉዳዮች የተለያዩ ነገሮችም በጣም ብዙ ችግሮች አሉ። ምናየው ብዙ ማለት ይቻላል። በሚሊተሪው ምትሄድ በዚህ በፖሊስ እንትኑ የተለያዩ ነገሮች ያየ ነው ሚሊተሪው እና እነዚህ ከሳቸው አሁን በጣም ብዙ ነገር ነው የምጠብቀው ያስተካክሉታል ብዬ ነው የማስበው። አንድ የሆነ ስቴጅ ወይም አንድ ምዕራፍ
እንራመዳለን ብዬ ነው ማሰብ። አሁንም ይሄ ክልሉም ሆነ ከፌደራሉ መንግስት ጋር በመሆን ሳይንሳዊ ጥናት ተደርጎበት በማንነታችንና ቋንቋን መሰረት ባክግራውንዱም ወይም ጂኦግራፊካሉን ኤሪያ አቀማመጥ ተመልክቶ ክልሉ ማንን ይመለከታል ዋናው ህዝብ ባመነበት አብዛኛው ህዝብስ ማን ነው የሚኖርበት እዛ ቦታ ክልል ላይ ተብሎ ተጠንቶ ክልሉ ወደሚመስለው ህዝቡ ወዳመነበት ክልሉ እንዲመለስልን ዶክተር አምባቸውም ይህንን ጦርነቱ አይጠቅምም ምክንያቱም በሰላም ሁኔታ ተደራሩ ህዝቡ ባመነበት ህዝቡ በተረዳበት ደንበራችን እንዲመለስ ነው። በአዊ ብሔረሰብ አስተዳደር የፋክታ ለኮማ ወረዳ ነዋሪዎች የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸው በፈቃዳቸው ስልጣንን መልቀቃቸው ለሌሎች የሚያስተምር መሆኑንና አሁን የክልል ርዕሰ መስተዳድር ከሆኑት ዶክተር አምባቸው መኮንን ጎን እንደሚሰለፉም ተናግረዋል። ዘገባው የፋክታ ለኮማ የወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ግዛቸው ያረጋል ያቀርበዋል። ከአቶ ገዱ አንዳርጋቸው አሁን ከለቀቁት ርዕሰ መስተዳድር ላይ ተምሮ አይደለም የዞኑ የወረዳው የቀበሌው አመራር ጭምርት በዚህ መልኩ በሰላም መልክ እየለቀቀ ወደ ጥሩ ሁኔታ ጥሩ የሚያለማን ሰው እየተካ ይሄዳል ብዬ አምናለሁ። እውነት ለመነጋገር ብዙ መስዋዕት የተከፈለበት ነው። ይህንን ደግሞ የሚመራው አካል ለውጥ ኃይሉ ይምራው ብሎ ስልጣንን አቶ ገዱ አንዳርጋቸው ለሚመለከተው አካል ማስረከው እጅግ ሁላችን ምንባረበትና ሌላውም የቀበሌ የሚወረዳም የዞን አመራሩ ከዚህ ተሞክሮ የመውሰድ ልምዱ ለማዳበር ሁኔታ ይተበቅባቸዋል። ስልጣንን በራሳቸው ኃላፊነት ስልጣንን መስጠትና መረከብ ይትልቅ የራሳቸው ክብር ነው። አቶ ገዱ አንዳርጋቸው ለዚህ ለውጥ ትልቅ ፋላዋጊና ትልቅ ስራ ይሰሩ ምሁር አባት ናቸው። ጥሩ ስራ ሰርተዋል። አሁንም የመጡት ቢሆን ዶክተር አምባቸው ትልቅ ስራ ይጠብቃቸዋል ፊት ለፊት አሁንም ቢሆን ለውጡ ላይ ውስጥ ገብተው እየሰሩ የነበርና ለቀጣይም ቢሆን ጥሩ ስራ ሰርተው አገሪቱን ከተሻለች ደረጃ በተለይም የአማራ ክልል የሚያነሳቸው ብዙ ጥያቄዎች አሉ በበቂ ሁኔታ መልስ ይሰጣሉ። አቅም ያላቸው ሰው እንደሆነ በተለያዩ ምክንያቱም ከትምህርት ዝግጅታቸው ስንነሳ ጥሩ የሆነ የትምህርት ዝግጅት በተለያዩ ውጭም አገር ውስጥም የተለያዩ ወረቀቶች ያላቸውና አቅም ያለው ሰው እንደሆነ አገር የሚመሰከርለት ሰው ነው። ትልቅ ነገር ከሳቸው እንጠብቃለን። በተለይም ይሄ ጎረቤት አገር ላይ ያለውን ግጭትና የመከፋፈል ስራ በመንተም በማለት አንዲት ኢትዮጵያ በሰፊው ይሰራሉ ብዬ ጠብቃለሁ። እሳቸው ላይ ከዶክተር አምባቸው መኮንን ላይ የሚጠበቅ ለውጡን አስመልክቶ ለውጡን በጥሩ ሁኔታ ተሸክመው ለውጡን መሰረት አድርገው እዚህም በፊት ምናያቸው የተጓደሉ የቀሩ ምንላቸውን ስራዎች ልማቶችን መሰረተ ልማቶችን የማስፋት ስራ ይሰራሉ። ሌላው ከጸጥታ ጋርም ተያይዞ አሁን ምናያቸው ጉድለቶች አሉ። የህዝብ መፈናቀል አሉ። የህዝብ መፈናቀል አሁን ብዙ አይነት እየታየ ነው፣ ብዙ ክልሎች እየታየ ነው። ስለዚህ እሱ እንዲስተካከል ያደርጋሉ ብለን እናምናለን። ዶክተር አምባቸው መኮንን አሁን ድርጅቱ ጠንክሮ እንዲወጣ ስራ መስራት አለባቸው። ድርጅቱ ጠንክሮ ድርጅቶቹ ጋራ የተሻለ ስራ መስራት የኢትዮጵያን አንድነት ለማምጣት ጠንክሮ መስራት እንዳለበት ሁላችንም እናምንበታለን። በዚህ ተጨማሪ ዶክተር አምባቸው መኮንን የሚሰራው አይደለም፣ እኛም በየስራ ድርሻችን በያለንበት ወጣቱን አሰልፎ የሀገርን አንድነት መስበክና ወደ አንድ ማምጣት መቻል አለባቸው የሚል እምነት አለኝ። አዲሱ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ምጣኔ ሀብታዊ እድገቶችን በሚያመጡና በህዝብ ለህዝብ መልካም ግንኙነት ላይ እንዲያተኩሩ የወሎ ዩኒቨርሲቲ ምሁራን ጠየቁ። ደጀን አምባቸው ተጨማሪ ያለው ከሰሞኑ የቀድሞው የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው የስራ ኃላፊነታቸውን በራሳቸው ፍቃድ በመልቀቅ የክልሉ ምክር ቤት ዶክተር አምባቸው መኮንንን ርዕሰ መስተዳድር አድርጎ መሾሙ ይታወሳል። መሪዎቹ የለውጡ ተዋናይ በመሆናቸው በመካከላቸው ያለው የኃላፊነት መለዋወጥ በኢኮኖሚም ሆነ በፖለቲካው የተጀመረውን ለውጥ የበለጠ እንደሚያጠናክረው በወሎ ዩኒቨርሲቲ የኢኮኖሚክስ መምህሩ ዶክተር አበበ ፈንታውና የፖለቲካ ሳይንስ መምህሩ አቶ ሽመልስ ኃይሉ ይገልጻሉ። ለውጥ ሲታሰብ መተካካት ይኖራል። እኔ በአቶ ገዱና በዶክተር አምባቸው መኮንን መካከል ልዩነት ይኖራል ብዬ አላስብም። ያ ሁለቱም ካንድ አብረው ለረጅም ጊዜ የሰሩ ናቸው። ክልሉን በደንብ ያውቁታል። የክልሉ ሰዎች ናቸው። ያው የመተካካት ካልሆነ በስተቀር እኔ ዓላማ ልዩነት ይኖራቸዋል ብዬ አላስብም። አቶ ገዱ በዶክተር አምባቸው መተካት የስራ ጫና መለዋወጥን ካልሆነ በስተቀር
የተለየ ፖለቲካ እንድምታ እከሌ ስለተነሳ ይሄ ችግር ይመጣል እከሌ ወደዚህ ስለመጣ ይሄ ችግር ይፈታል የሚል ብዙም የተለየ የፖለቲካ እንድምታ የለም በእኔ እምነት ምክንያቱ በጣም ሪፎርሚስት ግሩፕ የሪፎርሙ አካል የነበሩትና የትም ቦታ የሚበደቡ ሁለቱም የሽግግሩን በፍጥነት የሚያራምዱት ሰዎች ስለሆኑ የተለየ ፖለቲካ እንድምታ የለም። በአቶ ገዱ አንዳርጋቸውና በዶክተር አምባቸው መኮንን መካከል የተደረገው የሥራ ኃላፊነት ሽግግር ፖለቲከኞች ስልጣናቸውን በሰላማዊና ዲሞክራሲያዊ በሆነ መንገድ ለተተኪ ማስረከብ እንደሚችሉ ማሳያ እንደሆነም አቶ ሽመልስ ተናግረዋል። አንድ ፓርቲ ውስጥም ሆኖ ስልጣን በሰላማዊ መንገድ እኔ ይሄንን አክል ሰርቻለሁ አንድ ሰው መስራት የሚችለው ነው አክል ነው ደክሞኛል እከሌ ደግሞ በአዲስ ጉልበት በአዲስ አስተሳሰብ ወደ ስልጣን ይምጣ ማለት ግን ትልቅ እንድምታ ነው ያለው። ስልጣን በተለይ ኢትዮጵያ ውስጥ ብዙ ጊዜ ትናንሽ ስልጣን አንድ ክልል ፕሬዝዳንት እና አንድ ከፍተኛ ስልጣን ቀርቶ ትናንሽ ስልጣንም ራሱ በግድ ነው ሰው ስልጣን የማወርደውና እነዚህ አይነት ነገር ትልቅ አስተምሮት ነው። አዲስ የተመረጡት የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን የህዝቡን ህይወት ሊቀይሩ በሚችሉ ምጣኔ ሀብታዊ ስራ አጠናክረው መቀጠል እንደሚገባቸውም ምሁራኑ ያነሳሉ። አብዛኛው ፋብሪካዎች ከክልሉ ሪሶርስ ጋር ከክልሉ መጣኔ ሀብት ሊያንቀሳቅስ ከሚችል ሀብት ጋር ካልተገናኙ የወደፊት ዘላቂነታቸው ትንሽ አስጊ ስለሚሆን ይህንን የኢንዱስትሪ ትስስር ከግብርናው ማህበረሰብ ጋር እንዲተሳሰር የማድረግ ሁኔታዎች ያስፈልጋል። ምሳሌ አማራ ክልል ውስጥ ቫስት የሆነ አግሪካልቸር አለ፣ ቫስት የሆነ የሪሶርስ የሰው ኃይል አለ። ይህን የግብርና ምርት ከአርሶ አደሩ ጋር ለማገናኘት የማኑፋክቸሪንግ ኢንተርፕራይዙ የኢንዱስትሪ ሽግግሩ ከነዚህ ጋር እንዲገናኝ የማድረግ ነገሮች ይጠብቃሉ። ክልላችን እንደሚታወቀው በመሰረተ ልማት ገና ወደ ኋላ የቀረ ነው። ብዙ ስራዎች ይጠይቃሉ። ኢንቨስትመንቱ በጣም ደካማ ነው። ብዙ ስራዎች ይጠይቃሉ። አሁን የሚታዩ ነገሮች አሉ። አሁን ብታይ እዚህ ኮምቦልቻና ደብረ ብርሃን አካባቢ ኢንቨስትመንቶች እየመጡ ነው። ያንን ኦፖርቹኒቲ እኔ በደንብ ይጠቀማሉ ብዬ አስባለሁ። በደንብ ይሰራባቸዋል ብዬ አስባለሁ። ስለዚህ ከአቶ ገዱ ዶክተር አምባቸው ያልተሰሩ ስራዎችን ቆጥረው ተረክበው ወደፊት የተሻለ ሁሉን አስተባብረው እንግዲህ ሀብት ያለውንም ምሁራንም ሁሉንም የአማራ ክልል ዜጎችን አስተባብረው ያንን ክፍተት ይሞላሉ ብዬ አስባለሁ። ከምጣኔ ሀብታዊ ተግባራት ባለፈም የክልሉ ህዝብ የለውጡ ተዋናይ ሆኖ እንዲቀጥል የህዝብ ለህዝብ ግንኙነቶች መጠናከር የመሪዎቹ የቤት ስራ መሆኑን ጠቁመዋል። ብዙ ህዝብ እየተፈናቀለ ነው። ይሄ ይታወቃል። ይህንን የተፈናቀለ ህዝብ አንደኛው በተቻለ መጠን ያው እንግዲህ ለረጅም ጊዜ ከኖረበት አካባቢ ነው እየተፈናቀለ የመጣው ከሌሎች ጋር ሆነው ወደ ነበረበት የተረጋጋ ህይወት የሚመራበት ሁኔታ መፍጠር መቻል አለበት። ሰከን ብሎ አረጋግቶ ወደ እነሱ በዘለቄታዊነት የሚቋቋሙበት መጀመሪያ ማስማማት ይጠይቃል። እዛ ቀጥሎ በቋሚነት የሚቋቋሙበትን ስራ መስራት ይጠይቃል። ይሄን ደግሞ እርግጠኛ ነኝ ዶክተር አምባቸው ከሌሎቹ ጋር ሆነው ያሳኩታል ብዬ አስባለሁ። ዶክተር አምባቸውም ንግግራቸው ውስጥ እንዳስቀመጡት በጣም ክሪቲካል ጊዜ ላይ ነው ወደ ስልጣን የመጡት። ኢትዮጵያ ፖለቲካውን በእኔ እምነት በጣም አደገኛ ቦታ ላይም ደርሷል። የህዝብ ለህዝብ ግንኙነት፣ የህዝብ ማፈናቀል፣ ሌላ ብዙ የፖለቲካ ዝባዝንኪዎች በስተዋል። ይሄንን ዳይናሚክ የሆነ አመራር ይሄንን ነው የሚፈታው። ከመሪዎቹ ባሻገር የክልሉ ህዝብ በተለይ ምሁራኑ ለለውጡ ዘላቂነት የድርሻውን እንዲወጡም ጥሪ አቅርበዋል። የደብረ ብርሃን ከተማ ነዋሪዎች አዲሱ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ሰላም በማስጠበቅና የማንነት ጉዳዮች ላይ ትኩረት አድርገው መስራት እንዳለባቸው አሳስበዋል። ይርጉ ፋንታ ከዶክተር አምባቸው ያው ብዙ ነገር እንጠብቃለን። እሳቸውን በሌላ ኃላፊነት ከዚህ በፊት የምናውቃቸው ሰው ስለሆኑ ጥሩ ሽግግር ነው ብለን እያሰብን ነው። እኔ ከስልጣን ሽግግሩ በመጀመሪያ የምረዳው ዲሞክራሲያዊነትን ነው። በይበልጥ ብልጽግናን ወይንም የሽግግርን የእውቀት ሽግግርን ማድረጋችንን የስልጣኔ ብልጽግና መሆኑን እረዳለሁ። ሰው የሰለጠነ አመለካከት ያለው እንደዚህ ማስረከብ ልምዱን ለልክ እንደም ከሱ ሊማሩ ይገባል፣ ካቶ ገዱ ሊማሩ ይገባል ነው ማሰብ። የተደረገውም ሽግግር እንደዚህ በግልጽ በቃኝ ብሎ ለሌላው ደግሞ መልቀቅ ይሄ እየተለመደ ያለ ነገር ነው። ወደፊትም በዚህ አይነት ቢካሄድ ጥሩ ነው። ዶክተር አምባቸው ያው አሁን በጊዜው አማራ ክልል የተወሰኑ የሰላም ችግሮች አሉበት። አብሶ
የድንበር ጥያቄና የማንነት ጥያቄዎች በበፊቶቹ አመራሮች ቶሎ ውሳኔ ያላገኙ ነገሮች አሉና ኃላፊነት ወስደው ቶሎ ውሳኔ ይሰጡታል ብዬ አስባለሁ በዚህ ጉዳይ ላይ። ምክንያቱም እዛ ላይ አብሶ በሰሜን በኩል ያለው ጉዳይ ከፍተኛ የህዝብ ችግር ውስጥ እስኪገባ ድረስ አመራሮች ውሳኔ መስጠት አቅቷቸው ይታያል በበፊቶቹምና በአሁንኛው ላይ ለሰላም ትኩረት ሰጥቶ ይሄን ጉዳይ ከዛኞቹም አመራሮች ወይንም ደግሞ ከህወሓት ጋር ሆኖ ትልቅ ውሳኔ ወስነው ያው እዛ አካባቢ ያለው ነገር ይፈታሉ ብዬ ተስፋ አደርጋለሁ። ምርጫ በጣም አሪፍ ነው። ዶክተር አምባቸው መሆናቸው የአማራ ክልል መንግስት በጣም አሪፍ ነው። ሲቀጥል ትኩረት ሰጥተው እንዲሰሩ እንፈልገው የግጭቱን ጉዳይ አሁን ወልቃይት ጸገሌ ላይ ያለው ተግባር አለ፣ የሚሰማውም ነገር አለ። ይሄንን በተግባር የሁለቱን ብሔሮች ማስማማት አለባቸው ያስባሉ። የመጀመሪያ ስራቸውም ሊሆን የሚገባው ይሄ ነው። የሰላም ጉዳይ ነው። በሰላም ላይ ትኩረት አድርገው ቢሰሩ ያስባሉ። እንደ አማራ ክልል ብዙ ችግሮች አሉ። የህብረተሰቡ ጥያቄ በይበልጥ የህብረተሰቡ ጥያቄ በእነዚህ ሰውዬ ይፈታል የሚል ግምት አለኝ። በተለይ ደግሞ እንደ ክልላችን በህብረተሰቡ ሁሉ ጊዜ እየተነሳ ያለው የድንበር ጥያቄዎች አሉ፣ የተለያዩ የአስተዳደራዊ ጥያቄዎች አሉ። እነዚህ ጥያቄዎች ይፈታሉ የሚል ግምት አለ። የአማራ ጥያቄዎች አሉ። አማራ ብሔር የሚያቀርባቸው ያለበት ደረጃ ይታወቃል እና ያንን የአማራን ጥያቄ አንስተው እንደ ሀገርም እያሰቡ የተጀመሩትን በአቶ ገዱ አንዳርጋቸው የተጀመሩትን በማስቀጠልና አሁንም የተነሱ ጥያቄዎችን የማንነት ጥያቄዎች አለ የአማራ የሌሎችም አለ። በጸጥታው ዘርፍም በአሁኑ ሰዓት ላይ ያለው ወጣ ገባነት አለ። ያንን ያለመታከት ይሰራሉ ብዬ አስባለሁ። ምክንያቱም ዶክተር አምባቸው በአሁኑ ሰዓት ላይ ወቅታዊ ሰናቸው ብዬ አስባለሁ። መጀመሪያ ስለ ሰላምን በክልሉ ማስፈን አለባቸው። በጎንደር ላይ ያለው በወልቃይት ላይ ያለው እሱ ማስፈን አለባቸው። ሁለተኛ ድንበራችንን የአማራ ክልል የምትባለው ድንበር በስነ ስርዓቱ መከለል አለባቸው፣ ስለ ድንበሩ ማለት ነው። ሲቀጥል ከሁሉም ክልሎች ጋር ሰላም እንድንሆን ከኦሮሚያም ሰላም እንድንሆን እንፈልጋለን፣ ከትግራይም ሰላም እንድንሆንና አማራዊነትንና ኢትዮጵያዊነትን አንድ ላይ ማስኬድ አለባቸው ብዬ አምናለሁ። አዲሱ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን የክልሉን ሕዝብ በላቀ ትጋትና ቅንነት እንዲያገለግሉ የደሴ ከተማ ነዋሪዎች ጠየቁ። የቀድሞው ርዕሰ መስተዳድር አቶ ገዱ አንዳርጋቸው የክልሉን ሰላም አስጠብቀው ለመምራት ያደርጓቸው የነበሩ ጥረቶችንም አጠናክረው መቀጠል ይገባቸዋል ብለዋል። ሰናይት ከበደ ነዋሪዎቹን አነጋግራቸዋል።